ይህች ትንሽ ልጅ አንድ ሰው መቼ እንደሚሞት አስቀድሞ የማየት ልዩ ችሎታ አላት። አንድ ቀን ከእናቷ ጋር እየሄደች ሳለ አንዲት ሴት ራስ ላይ የሚቆጠር እንግዳ ቁጥር አየች። ይህም ሴትየዋ በአንድ ደቂቃ ውስጥ እንደምትሞት የሚያሳይ ነበር። ልጅቷም ሴትየዋን የታመሽው ነገር አለ ብላ ጠየቀቻት። እናቷ ግን ልጇን ዝም አሰኝታ ሴትየዋን ይቅርታ ጠየቀች። ለልጇም እንዲህ አይነት ጥያቄ እንዳትጠይቅ ነገረቻት። ነገር ግን ልክ ንግግሯን እንደጨረሰች አንድ ትልቅ የአበባ ማስቀመጫ ከፎቅ ላይ በሴትየዋ ራስ ላይ ወድቆ ወዲያውኑ ገደላት። በኋላ ላይ ልጅቷና እናቷ አውሮፕላን ውስጥ እያሉ ልጅቷ በአውሮፕላን ውስጥ ባሉ ተጓዦችና ሰራተኞች ሁሉ ራስ ላይ ያንኑ የሞት ቁጥር ማየት ጀመረች። በዚህም በአውሮፕላን ውስጥ ያሉ ሰዎች ሁሉ ሊሞቱ መሆኑን ተረዳች። እናቲቱ ይህንን ስታውቅ ሁሉም ሰው ከአውሮፕላኑ እንዲወርድ በጩኸት ተማጸነች። ነገር ግን ማንም ሊያምናት አልቻለም። እንዲያውም አባራሪው ረብሻ ፈጥራቸዋል በሚል ከአውሮፕላኑ እንዲወርዱ አዘዛቸው። ነገር ግን በዚያው ቅጽበት በአቅራቢያቸው ተቀምጦ የነበረው የድርጅት ስራ አስኪያጅ ሁኔታውን አስተዋለ። እርሱም ከአውሮፕላኑ መውረድ እንደሚፈልግ ለአብራሪው ነገረው። ይህንን ሲያዩ ሌሎች ተጓዦች ሁሉ በሲኢኦው ላይ ማላገጡና መሳቅ ጀመሩ። እርሱ ግን ስልካቸውን ችላ በማለት ከእናቲቱና ከልጅቷ ጋር አውሮፕላኑን ለቆ ወጣ። ይሁን እንጂ አውሮፕላኑ ተነስቶ ብዙም ሳይቆይ የቴክኒክ ብልሽት አጋጠመውና ተከሰከሰ። በአውሮፕላን ውስጥ የነበሩት ሰዎች ሁሉ ወዲያውኑ ህይወታቸው አለፈ። ሲኢኦ ይህንን ድንገተኛ አደጋ ሲሰማ በከፍተኛ ድንጋጤ ውስጥ ወደቀ። የሆነውን ነገር ሁሉ ማመን አቃተው። የትንሿ ልጅ አስቀድሞ የማየት ችሎታ የሶስቱን ሰዎች ህይወት ከሞት አጥርፎታል።